السلام عليكم ورحمة الله وبركاته። ዛሬ በአላህ ፍቃድ ስለ አንዲት ትንሽ ነገር ግን እጅግ ረቂቅና ጥበበኛ ስለሆነች ፍጥረት እንመለከታለን። ይህች ፍጥረት በቁርአን ውስጥ የራሷ ምዕራፍ ተሰጥቷታል። እሷም ንብ ናት። ንብ ስንል ማርን ብቻ እናስብ ይሆናል። ነገር ግን በውስጧ የያዘችው ሳይንሳዊ ምስጢር እጅግ ያስደንቃል። አላህ በሱረቱ ነህል ምዕራፍ 16 ቁጥር 68 እስከ 69 ላይ እንዲህ ይላል። ወአውሓ ረቡከ ኢለ ነሕሊ አን ተኺዚ ሚነል ጅባሊ ቡዩተን ወሚነ ሸጀሪ ወሚማ ያዕሪሹን። ጌታህም ወደ ንብ ከተራራዎች ከዛፎችና ከሚሰሩትም መጠለያ ቤቶችን ያዢ፣ ከዚያም ከፍሬዎች ሁሉ ብዪ፣ ጌታሽም መንገድ የተገሩ ሲሆኑ ግቢ በማለት አዘዘ። እዚህ ጋር አንድ የሚገርም የቋንቋ ምስጢር አለ። በአረብኛ ቋንቋ ለወንድና ለሴት የሚነገሩ ቃላቶች ይለያያሉ። አላህ ለንቧ ትዕዛዝ ሲሰጥ የተጠቀማቸው ቃላቶች ኢተኺዚ፣ ኩሊ፣ ውስሉኪ ሁሉም ለሴት የሚነገሩ ቃላቶች ናቸው። ይህ ማለት ማር የሚቀስሙ ቀፎ የሚሰሩት ንቦች ሁሉ ሴት መሆናቸውን ቁርአን ከ1400 ዓመታት በፊት በግልጽ ነግሮናል። ሳይንስ ይህንን ያረጋገጠው በቅርብ ጊዜ ማይክሮስኮፕ የታገዘ ጥናት ካደረገ በኋላ ነው። ንቦች ቀፎ የሚሰሩት በ6 ማዕዘን ሄክሳጎን ቅርጽ ነው። ለምን 4 ማዕዘን ወይም ክብ አላደረጉትም ስንል ሳይንቲስቶች እንደሚሉት 6 ማዕዘን ቅርጽ በጣም ጥቂት ሰም ተጠቅመው በጣም ብዙ ማር ለማከማቸት የሚረዳ ድንቅ የጂኦሜትሪ ጥበብ ነው ይላሉ። ይህንን ጥበብ ለንቧ ያስተማራት ማን ነው ስንል ያለምንም ጥርጥር ፈጣሪዋ አላህ ነው። አላህ በዚሁ ጥቅስ በመቀጠል እንዲህ ይላል፣ ثم كلي من كل الثمرات فاسلكي سبل ربك ذللا يخرج من بطونها شراب مختلف ألوانه فيه شفاء للناس إن في ذلك لآية لقوم يتفكرون። ከሆዶቿ ቀለሞቿ የተለያዩ መጠጥ ማር ይወጣል። በእርሱም ውስጥ ለሰዎች መድኃኒት አለበት። ዛሬ ዶክተሮች ማር ተፈጥሮ አንቲባዮቲክ ነው ይላሉ። ለቁስል ማድረቂያ፣ ለሳል ማስታገሻ፣ ለቆዳ ጤንነትና ለሰውነት በሽታ የመከላከል አቅም ማር ተወዳዳሪ የሌለው መድኃኒት ነው ይላሉ ሳይንቲስቶች። ተመልከቱ፣ ይህ ትንሽ ፍጥረት እንዲህ ያለ ስርዓት ያለው ህይወት የምትመራው የሰው ልጅ እጅግ ጠቃሚ የሆነውን ማር የምታዘጋጀው ፈጣሪዋ በአላህ ትዕዛዝ ነው። እውነትም በዚህ ውስጥ ለሚያስተነትኑ ህዝቦች ተአምር አለ።